ሃይ ጋይስ ዛሬ ደግሞ በዋን ሪያክሽን ቪዲዮ መጥቻለሁ። ሪሰንትሊ በቃ በሚወጡ የሪል ስቴት ሽያጭ ማስታወቂያዎች በጣም ባሰድቂውን ስለሆነ እንደ አስተያየትም እንደ ኮሜንትም እና ደግሞ ያልገባኝም ነገር ሰዎችን ኮሜንት እንዳያስረዱኝ በሚል ነውና ይሄንን ሪያክሽን የሰራሁት። ሶ እቺ ኢክራም ትባላለች የቴምር ሪል ስቴት ፕሮፐርቲስ ሪል ስቴት ኤጀንት ነች እና ቤት ለማሻሻጥ የምታደርገውን አርጊውመንት ነው ቻሌንጅ ለማድረግ የመጣሁት ማለት ነው። እና እስቲ ምን እንደምትል እንስማት። ቴምር ሪል ስቴት 3 ሚሊዮን ብር ሊሸልማችሁ ነው። ልኬንን ስሰማ ደስታ በደስታ ነው ያልኩት። ይቺን 3 ሚሊዮን ብር በቃ ለቤተሰቦቼ ረዳሁት ምናምን ብዬ ልክ ደስታዬን ሳልጨርስ እንዴት አትሉኝ? ሰርቪስ ሳይታችን ላይ ከዚህ ቀደም በ8 ሚሊዮን 900 ሺህ ብር ስንሸጥ የነበረውን ቤት አሁን ላይ ወደ 5 ሚሊዮን 700 ሺህ ብር ቀንሰንልን 8 ሚሊዮን 8.9 የሚሸጠውን ወደ 5.7 ሚሊዮን which is real good discount 3 ሚሊዮን ዲስካውንት but የመጀመሪያው value 8.9 ሚሊዮን ነው was the real physical value የሚለው ነገር አይደለም። it was not so it just like faked up የሆነ ነምበር ነው። እሺ ሌትስ እንትን ከ3 ሚሊዮን ብር በላይ ቅናሽ ማለት ነው። ታዲያ ከዚህ በላይ ሽልማት ምን አለ? ለማንኛውም ግን አልሰማንም እንዳትሉ ሳር ቤት ቫቲካን ኤምባሲ ዝቅ ብሎ ሲልክ ሮድ ሆስፒታል ፊት ለፊት ላይ የሚገኘው ሳይታችን ላይ ባለ 2 መኝታውን በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ አቅርበንላችኋል። ነገር ግን ይሄ የሚሆነው 100% ስትከፍሉ ነው። 100% ስትከፍሉ ነው። 5.7 ሚሊዮን እጁ ላይ ያለ ሰው like ባንክ አካውንቱ ላይ ያለ ሰው እንደማለት ነው። 5.7 ሚሊዮን እጅ ላይ ከሌለ ይሄ ነገር ላንተ አይሰራም፣ ላንቺ አይሰራም። እንቀጥል። ቀስ እያለን ዘና እያለን መክፈል እንፈልጋለን ካላችሁ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ ቀስ እያለን ዘና ያለን ላይ ደግሞ እናብራራበት። ቀስ እያለን ዘና ያለን እኛ ከረንትሊ ላይ ሪል ኤክስፒሪየንስ 3.1 ሚሊዮን አካባቢ ተብድር አለብንና በሆነ ነገር እና በ15.5% ዳት ሚኒመም ኢትዮጵያ ንግድ ባንክ የሚያበድረው 15.5 ኢንተረስት ሬት ዳት ሚኒመም በ5 አመት የሚያልቅ ማለት ነው። ሶ ለዚህ ካልኩሌሽን እኛ በየወሩ 80 ሺህ ብር ነው እየከፈልን ያለ ነው ማለት ነው። በየወሩ ኢማጂን ለ3.1 ሚሊዮን ብድር በ5 አመት ለሚያልቅ 15.5 ኢንተረስት ሬት። አሁን እቺ ያለችው most probably 100% ማከፍሎ ከሆነ 8.9 ሚሊዮን ላይ ስቲክ ያደርጋል ማለት ነው። የ8.9 ሚሊዮን 15.5% በ3 አመት፣ ምክንያቱም በ3 አመት ነው መረከቢያ ግዛቸው፣ በ3 አመት መረከቢያ ግዛቸው። እሱንም ዶላር ካልጨመረ ምን ካላለ ማቴሪያል ኮስት ካልጨመረ ምናምን እሱን እንቶ 8.7 የዛ ፐርሰንት ቢያንስ 150 ይገባል። ግን ፎር ሴፍ አክሲዮኖች 100 ሺህ ብር እንበልና 100 ሺህ ብር ነው ዘና እያላችሁ ቀስ እያላችሁ ትከፍላላችሁ የምትለው ማለት ነው። እኔ ማቃቸው ጥሩ ስራ የሚሰሩ ጓደኞቼ ምናምን አሉ። ወር ገቢያቸው 25,000 30,000 ነው ከታክስ በፊት። ታክስ ተቆርጦ ያው የሚደርሰው ይደርሳል። በዛ ላይ ደግሞ ሌሎች ደግሞ አሉ ደግሞ አብዛኛው ሰው 5,000 3,000 ምናምን የሚያገኙ በወር ማለት ነው። ግን ኦኬ ቱ ቢ ኦን ዘ ሴፍ ሳይድ 30,000 እና 40,000 የሚያገኘው ሰው እንዴት አድርጎ ነው የቤት ባለቤት ሊሆን የሚችለው? በሷ ካልኩሌሽን it blows my mind like ጭንቅላቴ ግራ ነው የሚገባኝና እንዴት እንደሚሆንና እስቲ እንቀጥል እንጨርሳት። አዘጋጅተንላችኋል። ይሄ ሳይት ዋና አስፋልት ዳር ላይ የሚገኝ ሲሆን መረከቢያ ጊዜው 3 አመት ነው። ሰው እንግዲህ ቤት ላይ ኢንቨስት ለሚያደርገው ዘመዳችሁ፣ ጓደኛችሁ፣ ወዳጃችሁ ይሄን ቪዲዮ ሼር አድርጉትና እንዲጠቀም አድርጉ። እናንተም ደግሞ የዚህ ታላቅ ቅናሽ ተጠቃሚ ሁኑ። ቴንክ ዩ። እንግዲህ ቤት ላይ ኢንቨስት የምታደርገው ዘመዴ፣ ጓደኛዬ፣ ቤተሰቤ ይሄው ኢንፎርሜሽን ሼር አድርጋችኋለሁ። እንግዲህ በዚህ ኢንፎርሜሽን ተጠቀሙ። በተለይ ያልገባኝ ነገር ሚስ ያደረኩት ነገር ካለ ብትነግሩኝ ደስ ይለኛል። ምክንያቱም የኢትዮጵያ አፓርትመንት ሽያጭ በጣም ኢትስ ኮንፊውዚንግ ሚ በረም ባርጎ ነው ኮንፊውዝ ያደርገኛል። ስለዚህ አስተያየታችሁን እና ኮሜንታችሁን አሳውቁኝ። ቴንክ ዩ። እስከ ኔክስት ታይም